ሮሚ ማንሽ? ሮሚ ነች ትክክለኛ ወይስ ሌላ ሮሚ ነው? ሮማን ራሴ ነኝ። ሮማን ተሰማ ነኝ። እንዴት ነህ ቦምባስቲክ? እንዴ ሮሚዬ እንዴት ነሽ? አማን ነው? ሰላም ነህ? አለሁልሽ እኔ እናት። ሼር ብዙ ሰው አድርጎልኝ ለዛ ነው የመጣሁት። የዴዚ እናት ከትናንት ወዲያ ኢትዮጵያ ላይ ሞታለች። ታማ ሆስፒታል ተወስዳ ነበረ። ሆስፒታል ሞታለች። ቤተሰቦቿ ደግሞ ትንሽ ቀላል በሽታ ታማ እንዴት ትሞታለች ብለው አስክሬኑ ትናንትና ቼክ እየተደረገ ነበረ። በእንትኑ ሬሳው ቼክ ይደረግልን፣ እንዴት ምንም አይነት ነገር የሚያሰጋ በሽታ ሳትታመም ትሞታለች የሚል ነው ቤተሰቦቿ ያቀረቡትና አልተቀበረችም። ከእህቶቿ ከአሜሪካ እየተጠበቁ ነው። እነ ዴዚም ትናንትና ነው የሰሙትና መሞቷ እርግጠኛ ነው፣ ምንም ዳውት የለውም። ከዛ በተረፈ ግን ልጇ እርጉዝም ስለሆነች ክፉ ነገር ባንናገር፣ ምንም ለሞተችው አንዴ ሞታለች። ኦፍኮርስ ምንም ጥርጥር የለውም። ልጇ ሶሻል ሚዲያ ላይ እርጉዝ መሆኗን እያየች ከእሷ ጋር እርቅ ሳትፈጥር የሆነው ነገር እንደ እናት አንድ ልጅ ስለሆነ ያለቻት ተቃጥላም ቆሽቷም ማሮ ልትሞት ትችላለች። ይነቨር ነው። ግን አሁን ከሞተች በኋላ ሁላችንም ብንፈርድ ልጅቷም አትፈርዱም። በእሷ ደረጃ ልጆች ያላችሁ ከወደዱ ካፈቀሩ አይሰሙም የዚህ ሀገር ልጆች። እኔም የደረሰች ሴት ልጅ አለችኝ። ከወደዱ ማንንም አይሰሙም። በልጇ መፍረድ አትችሉም። ሁሉም ልጅ በዛ ኤጅ ከወደደ አይሰማም። አቀማጥላችሁ አሳደጋጇቸው። ጭንቅላት ላይ አድርጋ አሳድገ፣ ደብቃ አሳድግ፣ አስተምራ አሳድግ። ማናችንም ፋይሬጅ ስንደርስ በተለይ የውጭ ሀገር ያሳደጋችሁ ልጆች ሁላችሁም የምታውቁት ነው። በልጅቷ መፍረድ አትችሉ። ያ እኔ በዛ ሰዓት ለዴዚ እናት የመለስኩላት መልስ አለ። እንደ እናት እዛ ኤጅ ላይ እንዳደረሰች እናት ተያት። በታምር እግሯን አስራ ብታስቀምጣት፣ አገር አርቃ ብታስቀምጣት ከወደደች ሴት ልጅ ሄዳ እናቷ እንደማትሰማ ተናግሬያለሁ። ለምን ሁሉም ልጆች የምታዩት ነው። ከዛ በተረፈ ሀዘን ምናምን ላላችሁ እንደው ተለያይተው ስለሞቱ ልታዝን ትችላለች እንጂ የዚህ ሀገር ልጆች እንደው በጣም አለቀሱና አዝነዋል ከተባሉ 2 ቀን ካዘኑ ነው ሶሪ ማይ ዳዲስ ፓስ ምናምን ብለው ወዲያው ነው ወደ ጌማቸው የሚሄዱት፣ ወደ ጌማቸው። እኔ በበኩሌ ለውጭ ሀገር ልጆች ለወለድን እኔ ስሞት ልጆች ያለቅሱልኛል፣ ወደፊት አስክሬኔ ላይ አበባ ያረጉልኛል ምናምን የሚል ተረት የለኝም። እኔ ስሞት ሬሳ የሚቀበረው ኢትዮጵያ ነው። ምናልባት እህቶቼ በህይወት ካሉ እህቶቼ ነው። የውጭ ሀገር ልጅ እንዴትም አርገ ኢትዮጵያ እኔ ልጆቼን 5 ዓመት ደም ተፍቼ ነው 5 ዓመት ባህላቸውን እንዲያውቁ ያረኳቸው። ግን ዳሲት አባቷቸው ሲሞት ለቅሶ ሶሪ 30 ደቂቃ ተያዩና ከዛ ጌማቸውን ነው መጫወት የሚጀምሩት። ስለዚህ ዴዚ አሁን ምናልባት ያለችበት እርግዝና ወቅት ተጣልታት ሳትታረቃት ስለሆነ ያለችበት ሁኔታ ስለሆነ ነው እንጂ ለውጭ ሀገር ልጆች እናታቸው ሞተውባቸዋል ብሎ የሚታዘብ ነገር የለም። ብዙ ልጆች ሞተውባቸው አሁን ስም መጥራት ስለማልፈልግ ነው። በጣም የምታሳዝን አላርም ሞልታ እዚህ ሀገር አላርም ሞልታ ተኝታ ልጆቿን ልትድሮፕ ልታርግ የሞተች እናት አለ። ባለፈው 5 ዓመቷ እነሱ አንዳቸውም ትዝ ብሏቸው አላከበሩም። ጓደኞቿ አብረዋት በኒሞሪ የነበሩ ቲክቶክ ላይ ፌስቡክ ላይ ሲያስታውሷት ነበር። ልጆቹ ግን ላይፋቸውን ቀጥለዋል። ትዝም አትላቸው። ደም ተፍታ እንደው ሰው ቤት ጠርጋ ነው ያሳደገቻቸው። ለዛውም አንዱ ትልቁ ኢትዮጵያ ነው የተወለደው። አያስታውሱትም። እኛ ጓደኞቹ አብረናት የበላነው የጠጣነው ነው ቀኑ የምናስታውሰው። ስለዚህ ይሄ በተለይ ውጭ ሀገር ለተወለዱ ልጆች ለዛውም የነጭ ክልስ ለሆነች ልጅ ሜቢ እርጉዝ ስለሆነች ስላልታረቀቻት እንጂ ይብላኝ እብላ ለሞተች ቆሽቶ አሮ እርጉዞና ምን አማረሽ ብላ የወለደቻትን ልጅ ሳታረቅ ለሞተችው ለእናቷ ለሷ ነው ማዘን።
ከቻልክ ሞቷን ያቅልል ብለህ ጻፈው። የዴዚ እናት ሞታለች ሳይሆን ስለሞተች ነፍሷን ያቅለው። ፎቶዋን አንሳ ምናምን ገለመሌ ምናምን ብላችሁ የምትቀባጥሩ ደግሞ ፎቶዋ ሶሻል ሚዲያ ላይ በመጣችበት ሰዓት የነበረ ነው። ሶሻል ሚዲያ ላይ እስከመጣ ድረስ አንድ ሰው እናቱን ቤተሰቦቹን ይዞ እስከመጣ ድረስ ሶሻል ሚዲያ ላይ ፎቶአችን የወጣ ሰው አውርድ፣ ስቀል፣ አንሳ የሚባል ነገር የለም። ለማያውቃት የዴዚን እናት ያውቃታል ማለት ነው። ቆሽቶ አሮን የሞተችው አንድ ልጇን አቀማጥላ ምን ብላ በሕፃንነቷ የነበረውን ያስተዳደጓን ያሳያል። ገልብጠው መቼም ልጅ የፈለጋችሁ አቀማጥላችሁ ብታሳድጉት አንድ ቀን የኮረኮማችሁትንም እናቴ ቆንጥጣ አሳድጋኛለች ሊል ይችላል። እርግጠኛ ነኝ ስፖይል አርጋ አዲስ መኪና ገዝታ የሰጠች እናት ከፊቷ ታስታውቃለች ልጇ እንዴት አርጋ እንዳሳደገቻት። ግን ልጇ በቀላሉ ተታላ ሄዳ እንደዚህ ፊቷን አዙራ ለአንድ ዓመት ስትዘጋት እህ ብላ ነው የሞተችው ብዬ ነው የማስበው። እግዚአብሔር ነው የሚያውቀው። ቀናችንን ከጻፈልን ደግሞ በትንታም ልንሞት እንችላለን። ቀኗ ነው የተጻፈላት። ግን ኒሞሪያ ሲያስታውስ ሰው ሁሉ ቲክቶክ ላይ መታ ያወራችው የሆነችው ነገር ታሳዝናለች። በወቅቱ እኔ ነግሬያት ነበር። በተአምር ለደረሰች ልጅ ብለሽ እንዳትናደጂ ከቻልሽ ኮንዶም ሰተሽ ላኪያት ነበር ያልኳት። እሱንም ሳትሰጣት ይኸው በአመቷ ቅን ብላ አርግዛ ቁጭ አለች። እና ይሄን ነው የምላችሁ፣ ሞታለች። መሞቷ የተረጋገጠ ነው ስነግራችሁ ማለት ነው። ጨርሻለሁ። ይሄን ልነግራችሁ ነው የመጣሁት። ሮሚዬ አንቺ ስላረጋገጥሽ አንቺ ውስጣችንን አቀለልሽው። በቃ እየተወዛገበን የነበርነው ጥያቄም ጽፈን የነበርነው ነገር በቃ አሁን ተረጋገጠ ማለት ነው። ያው ምን ይደረጋል እንግዲህ ያው እንዳልሽው ለእኔ ለልጅቷ ነበር ያዘንኩት። አንቺ ደግሞ ለእናትየዋ አዘንሽ። በጣም ይገርማል። ለልጅቷ ግን በህይወት ስላለች የእግር እሳት ይሆንባታል ሁሌ ነገር እያስታወሰችው። በተለይ ደግሞ ለባሏ ምን ይሰማዋል? አሁን እሱ እንደ አበሻ፣ እሷ ኦኬ ሀበሻ ነጭ አይደለችም፣ የእኛን ባህል ላታውቅ ትችላለች ሮሚ። እሱ ግን የሀበሻን ባህል የእግር እሳት ምናምን ኢትዮጵያ ለተወለዱ እኛ በእኛ ኤጅ እኛ አሁን እናታችን እኔ እናቴ ከምትሞት አንድ ቀን ከፊቱ አድርገኝ ነው የምለው። ክርስቶስ ምስክሬ ነው። እንደኛ በእኛ ዘመን ለተወለድን ከተሰደድኩ ጀምሬ እስካሁን ድረስ ለእናቴ ሳልክ የምቀርበት ቀን ደስ ያለኝ ሰዓት እጄ ሲሞላ እናቴ ናት ትዝ የምትለኝ። 8 ልጆች ወልዳለች። ብዙዎቻችን ውጭ ነን። ግን ስቲል እድሜ ልኬ ቆንጆ ነገር ስበላ እንኳን እናቴን ነው የማስታውሰው። ልክ እሷ ስትበላ የልጆቼ አፍ ይሙላ እንደምትለው እናቴ። እኛ ግን የወለድናቸው ልጆች የእግር እሳት የሚባለውን ራሱ ትርጉሙን ራሱ አያውቁትም። አም ቴሊንግ ዩ አያውቁትም ብዬ እየነገርኩ ነው። አያውቁትም። እኔ ሁለቱም ልጆቼ አባታቸው ሞተው አርድቻለሁ። ፋክቱን ስነግራችሁ ማለት ነው። ምናልባት ለአንድ ቀን ለ30 ደቂቃ ጌም በተለይ ምንም አይቀራረቧቸውና ፍቅር ካልሰጧቸው ሪሊ ኦ ማይ ጋድ ምናምን ይሉና ወዲያው እኔ እኮ ለመንገር ተንቀጥቅጬ ብሬክ ጠብቄ ሆሊዴይ ጠብቄ እህቶቼን ይዤ ጉዳችን ፈላ ብለን ተሸማቀር ሪሊ ምናምን አሉና ከዛ ወዲህ ጌም ነው መጫወት የጀመረው ከ30 ደቂቃ በኋላ። they don't care። እኔ am telling you they don't care። በጣም ከዚህ በፊት ስናገር ሰምታችሁኛል። የዛሬ ዓመት በጣም ጥሩ አባት ደም ተፍቶ ይሄ የግል ትምህርት ቤት ቅዳሜና እሑድ ቀጥ ብሎ ቱሽን 1-to-1 ቀጥሮ ነው ያስተማራት። ሲሞቱ አንድ ቀን ለዛ ነው እኔ ተስፋ የቆረጥኩት። አንድ ቀን ወይ 2 ቀን ኦ ማይ ጋድ ይሉሃል። ከዛ ወዲህ ሜቢ ፕሮፋይል አንድ ቀን ወይ 2 ቀን ያደርጋሉ። ከዛ ትውስም ጭራሽ ሰማት ቤት ነው የምንገናኘው ምናምን ይባባላሉ፣ ሙድ ይዛሉ። እና እኔ በተስፋ ቆርጫለሁ። የዚህ ሀገር የወለድኳቸው ልጆች እኔ ነገ ያዝኑልኛልም አልልም። እድሬን ገብቼ በሰማይ በምድር አስክሬኔን ወደ ኢትዮጵያ እናቴ ልጆቿ እዚህ ስለሆኑ እዚህ ቀበሩ ምናምን የሚሉ አሉ። ውጭ ሀገር ተቀምጦ ኖ እዚህ ሀገር ያሉ ልጆች ሬሳ ራሱ የቱ ጋር እንዳለ ቼክ አያረጉህም። ከእኔ አገሬ ነው መቀበር የምፈልገው። አገሬ የፈለገ ነገር ያርገኝ። በተአምር ነው የምላችሁ። እዚህ ሀገር የተወለዱ ልጆች እናቴ ውይ ብለው ምናምን ኖ ኢትስ ኖት
ምናልባት እኔ አቅርቤ ሲንግል ማሞኜ ስላሳደግኳቸው፣ ምናልባት ግን ከኔ በላይ ደም ተፍታ ያሳደገች ጓደኛ ያለች፣ ደም ተፍታ ልጆቿን ደም ተፍታ ያሳደገች እኔ ማቃትታለኝ፣ ስሟን መጥራት ስለማልፈልግ። ልጆቿን መስሚያቸው ትዝም አትላቸው። እኛ ነን 5 ዓመቷን የፖሰት ነው ትዝም ቲክቶካቸው ላይ ለኔ ሞሪ እንኳን 5 ዓመቷ ዛሬ እናቴ ሞላ ብለው ወፍ የለም። 1 ዓመት ነው እሱንም ባሏ። ኧረ እነሱ ወዲያው ነው ወፍ ነበረቻት ማስታውሰው። እኛ እኮ ተንገብግበኔ መሬት ተንከባልዬ ነው ልሞት ደርሼ። እኔ ታቆኛላችሁ ትንሽ ነገር ነው ሆድ የሚያስብሰኝ። ወዲያው የሆነች ወፍ እዛ በቦክስ ያስቀመጧት አለ። ወዲያው ወርዳ እኛ እኮ ምን ሊሆኑ ነው ብለናል። ሶሪ አንድ ጊዜ አሳልፉኝ ብላ ስናሳልፋት ከኪችን ሄዳ ወፎቹ ቢሞቱ ራሱ ትዝ አይለኝም እንኳን ቢሞቱስ ለወፎቹ እንትን ላጠጣቸው። ከዛ ማታ ጊዜ ውሻዋን ወካርጌ ውሻዋን ልምጣ። ገና እኮ እናትየው አልተቀበረች። እኛ እኮ ልጆቹ ሞቱ ብለናል። እኛ ነን የምንሞተው። በዚህ ዘመን የተወለደ ልጅ ያዝንልኛል ብለ እንዳታስቡ። የኛ ዘመን ልጅ አይደለም። እኔ ክርስቶስ ምስክሬ ነው የምላችሁ። የዚህ ሀገር የተወለደ ልጅ እማዬ ብሎ ያዝንልኛል። አሹፍ ሜቢ ስለተጣሉ የዛን ቀን ሊያለቅሱ ይችላሉ። እንዳታጨናንቁን ነው የሚባለው። ሞቶ አንድ ደግሞ ጓደኛችን ሞታ ልጁ እኔ ብዙ ሰው ሲመጣ አካን ሲሶ መኒ ፒፕል ብሎ ሰው ተለምኖ ሌላ ቤት ጓደኛ ቤት የተቀመጠው። እናትየው አስክሬን እስከሚሄድ እስከሚቀበር ልጁ ጭራሽ ማየት አልፈልግም ብሎ ሌላ ቤት ስትረስ ይሆናል ወይ? ስትረስ እናቱ ሞቶ ስትሮስ አይደለም ባናቱ ለምን አትተከልም? ለአንድ ወር ኖ ስትረስ እሱ ስለሚሆን ተብሎ ሌላ ቤት ተፈልጎ ለቅሶ። አበሻ በጣም ያበዛል ነው የሚሉክ። እኔ ልጄ የወለድኳት እንደዚህ መከራይቼ ብርድና ፀሐይ ፈረቆብኝ የዛን ቀን ቁጭ ብላ ካላለቀሰችልኝ እናቴ ብላ የመጣውን እንግዳ አብራ ካላለቀሰች ታዲያ ምኑ ላይ ነው ልጅነቱ? ስትረስ ይሆናሉ ተብለው እነሱ ጓደኛ ቤት ተቀምጠው ጓደኞቼ ነው የሚያለቅሱት። የወለድኳቸው ልጆች ስትረስ ይሆናሉ። ለምን በስትረስ አይደፉም? አሁን ዴዚም 1-2 ቀን ምናምን ልታዝን ትችላለች። የሚዲያው ደግነቱ አማርኛ አታነብም። በአማርኛ አዳሜ ሲሞልጫት ቢሆን ደግነቱ አታነብም። ከነጭ ፈጥሯታል። እኔ የምታነብ አይመስለኝም። እንግዲህ እንዳየሁት አሌክስ አንብቦ ካልነገራት በስተቀር አማርኛ አታነብም። ዳሲት አበዛውባችሁ። አይኔ አንዴ ከጀመርኩ ስለማላቋርጥ ነው። ሶሪ ሮሚ ቀጥ ልክ እኮ እየተናገርሽ ነው አንቺ። እኔ ፔኑ ስለማቀው በፔኑ መሰረት ነው ሁላችሁም እንዲገባችሁ። ብዙዎቻችሁ እርጉዝ ናት ወይኔ ዴዚ እንትን እንዳትል ፊል እንዳታረግ ሰው ያወራል። እስኪዝሚ ሜቢ 1-2 ቀን 3 ቀን አይኗን በጨዋጥማ ቲክቶክ ላይ ጌም ልትጫወት እንዳትመጣ ይዛኔ ነው እኔ ልጫት 1 ወር 40 ሳታደርግ እዚህ ቲክቶክ ላይ ትምጣ። ይመጣሉ፣ ሰው ካልፈሩ ይመጣሉ። በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ እኮ። ልጇ ሞቶ በሰልስቱ ልነግራችሁ ነው ብሎ ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ስለዚህ አርዘነችም አላዘነችም እዚህ ቲክቶክ ላይ 40 እስከሚሞላ እናቷ ብቅ ማለት የለባትም። ባህላችን ነው። አይኗን በጨዋጥባ ኖ እንግሊሽ ብላ ጌም ልትጫወት እንዳትመጣ። የሷ እናት እኛ ምን በጠዋት በጣም የደነገጥኩት ክርስቶስ ምስክሬ ነው። በጣም ለገሰ ሞት ስለደነዘስኩኝ አላለቀስኩላትም። እንባዬ ለምን እንዳለ መጣ እንጂ እኔ እንደዚህ አይነት እናት ሞታ እንባዬም አይቋረጥም። ግን በለገሰ ሞት በቅርብ ጊዜ ሞተውን አይታችሁታል። በሱ ሞት በጣም ደንግጫለሁ። እንደዚህ ይሞታል አይደለም ምንም ይሆናል ያልኩን ልጅ ሞቷል ተብሎ አስክሬኑ ሲታይ በቃ የሰው ነገር በቃኝ ያልኩበት ሰዓት ስለሆነ እንጂ እኔ ዛሬ እየየ ስል ነበር የምታውቁት። እኔ ሰው ሞቶ ያላለቀስኩት እሷን ነው ከማውቃት ሰው ደንግጬ። እና የዴዚ ትጎዳለች፣ የእግር እሳት ይሆንባታል ምናምን። ኤክስኪዝሚ የእግር እሳት የሚባል አያውቁም የዛሬ ልጆች። 3 ቀን ካዘነች ጎበዝ ናት እስከ ሰልስት
አሁን እርጉዝ ናት መሄዳችን ማዘናችን ለዴዚ ወይ ጉድ። አሁን እንግዲህ እርግዝናዋን አላውቀውም። ከ7 ወር በታች ከሆነች መሄድ ትችላለች። ስለዚህ እርግዝናዋን ባላውቀውም አስክሬን ሄዳ የእናቷን እንትን አፈር ማልበስ አለባት። አይ ካን ሲ አበሻ በጣም ቱማች ክራይ ኖ ብላ አይሄዱም ልጆቹ። ስትረስ ነው የምሆነው። አይሄዱም። ታሾፋላችሁ እንዴ? የዚህ ሀገር ውጭ ሀገር የተወለደ እኔ እንደዚህ መሆኑን ባቅ አንድ ልጅ አልወለደችም እንድባል በአንድ ብቀር ይሻለኝ ነበር። እኔ ያሁኑን ይሄን ስቶሪውን እንደዚህ ጓደኞቼ ሲሞቱ ዋይ ስትረስ ይሆናሉ ብሎ የተደበቀውን ታሪክ ሲሞት እናቱ ሞታ አስክሬን ተቀምጦ ወፌን ላብላት ውሻዬን ልውሰድ ምናምን እኔ 3 አልወልድም ነበረ። ራሴን ሳልተካ እንዳልቀር አንድ ነበርም ወልዶ። ኧረ የዘንድሮ ልጆች ወፍ ያዙ ወይ ሮሚ ቁጭ ብለን አንቺ ከመምጣትሽ በፊት ቅድም አንቺ ሞሽን ስላላወኩኝ ነው እንጂ ምን እያለን ነበረ ለዴዚ እዚህ ያለኑ ሰዎች ይሄ የሚያግዙ ሰዎች አሉ አይደለ? በሳይኮሎጂ ምናምን እንዳትጎዳ ምናምን እያልን እየተነጋገርን ነበር። እንዴት አደረገን ነው እሷን ከባከባት የሚችል አራሚ ክርስቶስ ምላሴ ላይ ጥቁር ጸጉር ይልቀል መቤቴን የዚህ ሀገር ልጆች አያዝኑ። ምናልባት ሲንግል ማሞናን ያሳደገቻት ሳይታረቁ ተጣልተው ስለሆነ እንዳትረሳ ሀፍ ካስት ናት። የእንግሊሾች ደግሞ እኔ የማረሳው አለቃ አብራን እየሰራን እንግሊዛዊ ነው ማናጀራችን ነው። እናቱ ሞተች ተብሎ ተነግሮን ጠዋት ወይኔ አፈር ልብላ ሳይመን ወይኔ ብለን ወዲያው ከ2 ሰዓት በኋላ ዱሽ እያለ መጣ። እንዴ ሳይመን ሶሪያ ኖ አፍተር 3 days አለን። what happens ስንለው ፍሪናል ከፈለጋችሁ መምጣት እዚህ ቦታ ነው ማይ ማም ሺዝ ፓስ እና ስራው ሊሰራ መጣ። ለምን ኦነሩ አይፈቅድለትም? ይፈቅድለታል እኮ ኖ አደዋንት ስትረስ እና የቀብሩ ታይም ከሰዓት በኋላ እንትላለው የቀብሩለት ራሱ ጧም መጥቷል። ስለዚህ አፍካስት የእንግሊዞቹ ደግሞ ባህል አለባት። እንግዲህ አስበው ያበሻው ደግሞ የውጭ ሀገሩ አበሻ ልጅ ነው። ሁለቱ ሲደመር በጣም ባለው ኬስ ተጀምሮ ከርግዝና 3 ቀን ካዘነች ስትረስ ሳይካትሪስት ምናምን ስለሞተች በቀኗ ነው ያረፈችው። ማይ ማም ሺዝ ፓስ ብሎ አበባ ካደረጉም እሱም ጥሩ ልጅ ነው። እኔ ማለት የዴዚ 2 ነገር ነው ሚስ የምታደርገው ብዬ ነው ማስበው። እናቷንም ተጣልታት ነውና ያ ስለልቦና አይጎዳትም 2 ጊዜ ማለት በዚህ ልክ ከሆነች ኢሶኬ ብላ ወይ 1 ወር ወይ ደግሞ ሳምንት ላይክ አሁን እንዳልሽው ከሆነ የይቅርቷንም ኢዝነቲንግ ነው ማለት ነው። ይቅርታ አላለቻትም እናቷን ምናምን ምንለው እኛ ዝም ብለን እንጨዋለን እንጂ እሷ ጋር ኢዝ ኖርማል ነው ማለት ነው። ይሄ ማለት ይቅርታ ሳትላት የተቆጣቻት እናቷን እናት ደግሞ የሚሆነውን ነገር ቀድማ ታውቃለች። ቢኮዝ ስለወለደቻት ጥሩ ነገር እንዲሆን ነው የምትመኝላትም የምታስበውም እናት ነችና ይሄ ነገር ላይ ለሷው ኖርማል ነው ማለት ምንም ፊል አታረግበትም፣ አትጸጸትበትም። እናቴን ሳልታረቃትሽ ነው እነሱ የሚያምኑት ፍሪዴሜን ተጋፋችን ብላ እንጂ ለኔ አዝና ልጄ ትልቅ ቦታ እንድደርስ እኛ ለልጃችን የምናስበው ምንድነው? ምን ስለው ልጅ አሁን በዲግሪ ተመርቀልኛለች። እኔ አሁን ማስትሬቱን የያዘ እንደዚህ ያለው በቃ የራሱን ቤት የገዛ ማስትሬት ያለው ልጄን የሚንከባከብልኝ ከሷ በላይ የተማረ ነው የምመኝላት። ነገር ቂጡን የጣለ ዱርያ ወድጃለሁ ብትል እኔ ማስተማር ያለብኝ ይሄኔ እንድትወጂ ነው። የእሷ ያለችው ምንድነው? በዘር በምናምን የወሰዱት አሉ። በዘር አይደለም እሷ ያለችው ልጄ የተማረ ሰው እንዲህ ያለ ሰው ብታገባልኝ ብዬ ነበር ማስበው። እናትየው ያልተረዳ ሰው በሌላ ነገር ወሰደው እንጂ ያለችው ያንን ነው። እሷ ደግሞ ፍቅር ይዟታል። አትሰማም። መስሚያዋ ጥጥ ነው። ወደዋለች። እንግዲህ አይታችኋል። እስከ ማርገዝ ደረጃ ነው ሄደችው። በአንድ ጊዜ ፍቅር ውስጥ ገብተው ፍቅር ብቻ አይደለም ቀለበት አደረገላት። ይሄ ሁሉ ቀለበት እንኳን ማድረግ ሲፈልጉ እናትየውን እንደዚህ እንዳላችሁ ስትረስ ትሆናለች ካላችሁ ሽማግሌ ልትላክ ይገባል። በሚፈልጉት ሰው 3ም ሳይሆኑ
ኢትዮጵያ አሜሪካ ባይኖራቸው ኢትዮጵያ የዴዚ ሀያት አሉ። በሀገራችን ደንብ ሽማግሌ ሊላክና እናትየው ልታቅ ይገባል። ከዋረገዘች ደግሞ ጽንስ እንደያዘች ካወቀች ደግሞ ዳን አይደል ሊታረቁ አይገባም። ታይም ነበራቸው እኮ ጊዜ ነበራቸው፣ መታረቅ ይችላሉ። እናትየው ከ15 ቀን በፊት አይ ሚስ ማይ ዶተር ብላ ለጥፋለች፣ ልጄን አፍቃኛለች ብላ። ምስኪን እውነት ነው እሱ ነገር ሮሚ። ቅድም እኮ አንዷ ገብታ የእሷ አካውንት አይደለም ምናምን ብላ ሲያወዛግቡ ፖስታለች። አይ ሚስ ማይ ዶተር ብላ ፖስታለች። በጣም ያሳዝናል። በጣም ሚስ አድርጋ እንግዲህ አስቢው፣ ስትረስም ሆና ያለውን ነገር ቲክቶክ ላይ ትከታተላለች። ኢትዮጵያ ገባች። ኢትዮጵያ አሟትም ነው እንግዲህ የሚወጣ ነው። ግን ኤንድ ኦፍ ዘ ዴይ ታማ አዲስ አበባ ሆስፒታል ገብታ ነው እንደሞተች መተው የነገሩ። ስለዚህ ልጅቷ እናትየው ኦፍ ኮርስ በስትረስ ነው የሞተችው። ስትረስ ቀላል ነገር አይደለም የምትወዱ። በዛ ላይ ደግሞ ብቻዋን ሆና ያሳደገቻት እንደ ጓደኛም እንደ ልጇም ሁሉ ነገሯ የምታዩት ነው። አይታችሁት ከሆነ ልጅ ስትወልዱ ጓደኞቻችሁ ኑ ደሩልኝ፣ ኑ እንዲያርጉልኝ ስንል ልጅ ከወለድን በኋላ ግን ትዝ አይለንም። ልጃችንን እንደ ጓደኛም እንደ ሁሉ ነገር ስንወጣ ስገባ ካልሽ ማንም ትዝ አይልሽም። ለእናቷ ጓደኛዋም ልጇም ሁሉ ነገሯ ነበረች። በአንድ ጊዜ ሙልጭ ብላ አንድ ብቻ ነው እንዳላት አንድ ብቻ ወንዳላት ሮሚ አንድ ወንድ አለ። የእሷ የዴዚ ታላቅ ወንድ ልጅ አላት። ሚዲያ ላይ ሰማሁ። አይ አላት፣ ወንድ ልጅ አላት። ወንድም አለኝ ብላለች ዴዚ። ወንድም አለኝ ብላለች። ሴትዮዋ ግን አንድ ገብታ ስታወራ አንድ ሴት ነች። አይ እሷ ዴዚ ብቻ ናታ ሴት ልጅ። አዎ ዴዚ ብቻ ነው ያለቻት። እንደዛ ለማለት ፈልጋ ይሆናል። ሴት አንድ ልጅ ነው ያለኝ፣ እኔ አንድ ልጅ ናት ያለችኝ ስትል ሜቢ ሴት ብላ ለመጥራት ፈልጋ ይሆናል። ወንድ ካለ እንግዲህ በጣም ያሳዝነው ግን ከልጄ ጋር መታረቅ ማውራት ፈልጋ ሚስ ብላ ያለችው ነገር በጣም የሚያም ነገር ነው። በጣም ነው ታሳዝነው። ልጇን ናፍቃ እዚህም ሶሻል ሚዲያ ላይ ያለ ሰው ሁሉ በጎጥ ስለቆመ በቃ የሚያስማማ ሰው ጠፍቶ ምናምን በቃ እንደዚህ ሆና እንትን ስትል ያሳዝናል በጣም በእውነት። እናትየዋ ተገላ ነበር እውነት ለመናገር በቃ እናትየዋ ኦልሬዲ የያዘችው የኢትዮጵያን ባህል ነው ልጇ ላይ ማራመድ የፈለገችው። በትዳሩም ላይክ ተመርቃ አይነት ነገር ነው እናትየዋ ምኞት የነበረው። ልጅቷ ደግሞ ያንን አልተቀበለችው። ግን አንድ ልጅ እንዳላት ነው የማውቀው እኔ። ምናልባት የአባት ልጅ ይሆን አባት የተወለዱ ልጆች ነው እንጂ እኔም ስትል የሰማሁት አንድ ልጅ ነው ስትል ኖ አይ ዶንት ኖ ማሪ። ኧረ ሌላ ወንድም አለ ብላለች እኮ ልጅቷም ዴዚ ራሷ። ከሌላ የአባት ልጅ ይሆናላ ከሌላ የተወለዱ የለም የአባት ልጆች እንጂ እኔም የሰማሁት አንድ ልጅ እያለች ነው። እኔም አንድ ልጅ ስትል ነው የሰማሁት። በአባትየው ሳይድ የተወለደ ነው እንጂ አንድ ነው ስትል ነው የሰማሁት።